ጥያቄ መለከል መውት በእያንዳንዳችን ነው የተመደበው ወይስ አንድ መለከል ሞት ነው የሰውን ሁሉ ሩህ የሚያወጣው? በአንድ አይነት ሰዓት ብዙ ሰዎች ይሞታሉ ቢያብራሩልኝ የሚል ጥያቄ ነው። ነዓም ሁሉንም ነፍስ የሚያወጣው መለከል መውት ነው፣ ከሰዎች አልፎ የሌሎች ነፍስ ያላቸውንም ነገሮች ጭምር። አላህ በተከበረው ቃሉ ቁል የተወፋኩም መለኩል መውት አለዚ ውኪለ ቢኩም ብሎናል። የእናንተን ነፍስ ለማውጣት የተመደበው የተሾመው የተወከለው መለከል መውት ነፍሳችሁን ያወጣል ይገድላችኋል በላቸው፣ ከዚያም ወደኛ ትመለሳላችሁ የሥራችሁን ታገኛላችሁ በላቸው ብሏል አላህ ተባረከ ወተዓላ ለነቢዩ ሙሐመድ። ለእያንዳንዳችን አንዳንድ መለከል መውት አይደለም ያለው፣ አንድ መላኢካ ነው መለከል መውት የሚባለው። ነገር ግን ረዳቶች አሉት። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሷሊህ የሆነ ሰው ሲሞት መላኢኮች ይጣዳሉ ይመጣሉ ብለዋል። እንደዚሁ ደግሞ ቁርአን ላይ ወለው ተራ ኢዝ የተወፈ الذين ظلموا الملائكة ጀምዕ ተደርጎ እነዚያ በዳዮችን መላኢኮች በሚገድሏቸው ጊዜ ምን እንደሚገጥማቸው እንዴት እንደሚሰቃዩ ባየህ ብሏል። የመለከል መውት ረዳቶች ነፍሱ እንድትወጣ የሚያስፈልገውን ሁሉ አድርገው ልክ ጉሮሮው ጋር ስትደርስ መለከል መውት ይቀበላቸዋል። ሌላውን ስራ እነሱ ናቸው የሚሰሩት። ሰው በጣር ሰዓት ላይ ለረጅም ሰዓት ይሰቃያል። ነፍሱ ስትወጣም በቀላሉ አትወጣም። አጀሏ ደርሶ መላኢኮች መተው ሊያወጣ ሲታገሉ ነፍስያው መላ ሰውነቱ ላይ ትሰራጫለች። በስንት መከራ እጅ ሰጥታ ጉሮሮው ጋር በመደርስበት ጊዜ ዋናው መለከል መውት አለቃቸው ነፍሱ እንድትወጣ ያደርጋል። ታዲያ እንዴት ነው በአንድ ጊዜ ከአንድ በላይ ሰው የሚሞተው? እንዴት አድርጎ ነው በአንድ ጊዜ ከአንድ በላይ ነፍሶችን የሚያወጣው ያለን እንደሆነ በአንደኛ ደረጃ መላኢካ ገይቢ የሆነ ዓለም ነው፣ ስውር ነው፣ ከኛ አይን ከኛ ጆሮ የተሰወረ ፍጡር ነው። አላህና መልእክተኛው የነገሩንን ሁሉ አምነን ልንቀበል ይገባናል። የመላኢኮችን ስራና ሁኔታም በእኛ በሰዎች ልንለካው ከሰዎች ጋር ልናመሳሰለው አይገባም። አንድ ሰው በአንድ ጊዜ 2 3 4 5 አይነት ቦታ ላይ ሊገኝና ስራ ሊሰራ አይችልም። ስለዚህ መላኢካም ይሄን አይችልም ማለት ነው ልንል ሰውን ከመላኢካ ልናመሳሰል አይገባንም። መላኢኮች ከሰው በሁሉ ነገር በብዙ ነገር ይለያሉ። ሲጀምር ሰው የተፈጠረው ከአፈር ከጭቃ ነው። መላኢካ ከኑር ነው የተፈጠረው። ሰው ይበላል ይጠጣል፣ መላኢካ አይበላም አይጠጣም። ሰው ወንጀል ሊሰራ ሊቀላቅል ይችላል፣ መላኢካ ወንጀል አይሰራም። ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን። ሰው እርስ በርሱ ይተያያል ይተዋወቃል። በመሰረቱ ሰዎች መላኢካን አያዩም። ስለዚህ ሰውን ከመላኢካ መላኢካን ከሰው ልናነጻጽርና ሰዎች ዘንድ ማይቻል ነገር ሁሉ መላኢኮች ጋርም አይቻልም ልንል አይገባንም። በሁለተኛ ደረጃ እንዴት ነው መለከል መውት በአንድ ጊዜ ብዙ ነፍስን የሚያወጣው? ኢማሙል ቁርጡቢ ከሙጃሂድ እንደዘገቡት ወከዛሊክ ከኢብኑ አባስና ከሌሎችም እንደተነገረው ለመለከል መውት አላህ ምድርን ሰብሰብ ያደርግለታል። ሰፊዋ ምድር ለመለከል መውት እንደ አንድ ትሪ ወይም እንደ ገበታ ባልዲ ያክል ቅርብ ትሆናለች። ጠቅለል ብላ በእጁ ስር ፊት ለፊቱ ትሆናለች ተብሏል። ስለዚህ ለሰው ከሆነ ርቀት ሊገድብ ይችላል ማለት ነው። ለመላኢካ ሲሆን ግን ሰፊዋ ዱንያ ፊት ለፊታችን እንዳለ አንድ ባልዲ ወይም መዘብዘፊያ ያክል ቅርብና ቀላል ትሆናለች። ወላሁ ዐላ ኩሊ ሸይኢን ቀዲር ነው። هذا والله تعالى